ከዛሬ 17 ዓመታት በፊት በፋሽስታዊ ደርግ የተገደሉትን የቀድሞ ቀዳማዊ ኃይለ ሥላሴን አጽም በስውር ከተደበቀበት ስፍራ የማሰባሰቡ ተግባር በዛሬው ዕለት ተጠናቋል። ዝርዝሩን ይህንኑ የተከታተሉ ሪፖርተራችን ፍስሐ ገብርኤል ያቀርበዋል። በታላቁ ቤተ መንግስት ቅጥር ግቢ ውስጥ በሚገኘው የቀድሞ የመንግስቱ ኃይለ ማርያም ቢሮ ግድግዳ ጥግ 3 ሜትር ጥልቀት ባለው ጉድጓድ ውስጥ ተቀብሮ የነበረውን የቀዳማዊ ኃይለ ሥላሴን አጽም ለማውጣት 3 ቀን ተኩል የፈጀ ጊዜ የበርካታ ሰዎችንና የአንድ የቁፋሮ ማሽን የተቀናጀ ተግባርን ጠይቋል። በዚሁ መሰረት ትናንት ማምሻውን የአጽሙን መገኘት የሚያመለክቱ አስተማማኝ ፍንጮች ከታዩ በኋላ ለዛሬ በይደር የተላለፈው ዋናውን የአጽም አካል የማሰባሰቡ ሂደት በጥንቃቄ ቀጥሎ ዛሬ ረፋዱ ላይ ቀሪውን አጽም ለማሰባሰብ ተችሏል። ስፍራው እንዳይታወቅ ብዙ ጥንቃቄ ተደርጎበት በመንግስቱ ኃይለ ማርያም ክትትል ልዩ ማሻሻያዎች እየተደረገለት አጥር፣ የመታጠቢያ ቤትና ቢሮዎች መንገድ ሳይቀር እየተሰራበት መቆየቱም የቀብሩን ስፍራ ይነው ብሎ ማመልከት አዳጋች ሆኖ ቆይቷል። ይሁን እንጂ በወቅቱ የታላቁ ቤተ መንግስት የጥበቃ መኮንን የነበረውና ራሴ ነኝ የቀበርኳቸው የሚለው ሰው እንዲሁም በወቅቱ የቤተ መንግስት የምህንድስና ክፍል ኃላፊ ሆነው የሰሩትና ጉድጓዱን ያስቆፈሩት ግለሰብ በሰጡት ጥቆማ ላለፉት 17 ዓመታት ደርግ በሚስጥር ጠብቆት የቆየው የአጼ ኃይለ ሥላሴ አስከሬን የተቀበረበት ትክክለኛ ስፍራ ሊገኝ ይችላል። የተቀበሩበት ቦታ የደረጃ ቦታ ነበር ብቻ እና ይህ ከጎኑ የሚገኘው ያ የመጀመሪያ የመንግስቱ ኃይለ ማርያም ቢሮ የነበረ ነው። ይሄኛው ይሄ የመጀመሪያው ቢሮ የመንግስቱ ኃይለ ማርያም ቢሮ ያ ቤት ነው። ቀጥሎ ክፍት ቦታ ስለነበረ ወደዚህ መውጫ መንግስቱ ገመቹ ጸሐፊ መንግስቱ ገመቹ የነበረበት ቢሮ ልክ በሱ አቅጣጫ ነው አሁን ያለው መሆን የሚገባው ስሩ ነው ያለው። እኔ በፒለር ብቻ ነበር ያቆምኩት። አሁን ግን እንደ ብዙ አመት ታስሬት ነበር አላቆም። ይሄ ሁሉ አልነበረም። የላኛው ቤት ነበር፣ የምድር ቤቱ ግን አልነበረም። ይሄ ክፍት ነበር። የሞአንበሳ ዙፋናዊ አሰባሳቢ አካል እንደገለጸው በነሐሴ ወር 1967 ለአንድ ልዩ የደርግ ስብሰባ በኋላ 7 አሁን በህይወት ያሉና የሌሉ ሰዎች በተሳተፉበት የተቀነባበረ እቅድ ቀዳማዊ ኃይለ ሥላሴ እንደተገደሉና ለዚህም በርካታ ማስረጃዎች ያሉ መሆኑን አስታውቋል። በህመም ምክንያት አረፉ የተባሉት የቀድሞ ንጉስ በሞቱበት ዋዜማ አብሬያቸው ነበርኩ የሚሉትና አልባሻቸውና መጋቢያቸው እንደሆነ የሚገልጹት አቶ እሸቱ ተክለማርያም በወቅቱ የነበሩ ሁኔታ እንዲህ ሲሉ ገልጸውልናል። በ20 ማታ ራት ካበላኋቸው በኋላ ወደ መኝታ ቤታቸው ሲገቡ አንተን ወደ ሌላ ክፍል ልንወስድ ነው አሉኝ። ማናቸው ዘቦች። እኔ ለጃኖ ሳልነግር ከዚህ ክፍል አልወጣም አልኳቸው። በዚህን ጊዜ ሄድ ግባና ነገራቸው አሉኝ። ገባሁና ለጃኖ ነገርኳቸው። ግድ የለም ቤቱ ጠቧቸው እንደሆነ ሰፋ አድርገን እንሰራላቸዋለን፣ ወዳሉበት ቦታ ሄድላቸው አሉኝ። በዚህን ጊዜ ወጥተው ወደ ክዳነ ብረት ፊት ለፊታችን ስለሆነ መስኮቱን ከፈቱና አይ ኢትዮጵያ በድለንሽ እንደሆነ አሉና እንባቸውን ኩልል አደረጉና እንዲፈነጠቁ በመስኮት ከፈነጠቁ በኋላ ወደ ሳሎን ሄደው መብራቱን አጥፍተው ጨለማ ውስጥ ኩርምት ብለው ቁጭ አሉ። ከዛ እኔን ወደ ዘመደብ ፊት ለፊታቸው ነው እዛ ወሰዱና ቆለፉብኝ። ከቆለፉብኝ በኋላ ጠዋት ከኢዮቤልዩ ቤተ መንግስት ቁርስ የሚመጣው ከታች ነው። ቁርስ ሲመጣ እና ለጃኖ ቁርስ አግባላችሁ ብለው ከፈቱና ጠሩኝ። እሺ አልኩ። እጄን ታጥቤ ቁርሳቸውን በትሪ ይዤ መኝታ ቤቱን ከፈት አድርጌ ገባሁ። ስገባ በብርድ ልብስና በፋሻ ድርቅ አድርገው ያቀይ ፊታቸው ጥቀርሻ መስሎ እንደዚህ በቃ እንጨት አድርገው ቁጭ አድርገዋቸዋል። ሲያስቀምጧቸው ሰማይ ልሁን መሬት ልሁን አላቅም። ኤተር ደግሞ የኦፕሬሽን ቤቱን ግጥም አድርጎ ሞልቶታል በዛን ሰዓት እና በቃ ያ ኤተሩ ሌላ ነገር ነው እና እኔ በቃ በዛን ሰዓት ምንም ህይወቴን አላቅም። ከዛ ወሰዱኝ። በረንዳ አለን፣ እዛ በረንዳው ላይ ቁጭ በላሉኝ።
እኔ ብቻ አይደለሁም። 3 አልባሾች፣ 3 የምግብ ክፍሎች አሉ። 6 ነን። 5ቱ ከየቦታው ተፈልገው መጡ። አንደኛ ወሰን ያማረ፣ ሁለተኛ ወንዶሰን አንዳርጌ፣ ሶስተኛ እሸቱ ተክለማርያም እኔ ነኝ። አንድ ክፍል። ሁለተኛ ወርቁ ወልደ ማርያም፣ ተዘራ ፈለቀ፣ ታደሰ ገሌን አንድ ክፍል። ሶስታችንም ከመሄዳችን በፊት በረንዳው ላይ እንዳለን መንግስቱ ኃይለ ማርያምና አጥናፉ አባተ ወደ መኝታ ቤቱ ገቡ። ረፋዱ ላይ መጡ። መሞታቸውን አረጋግጠው ወጡ። በከፍተኛ ጥንቃቄና ስጉር በሆነ ዘዴ የተቀበረው የቀዳማዊ ኃይለ ሥላሴን አጽም የማውጣቱ ተግባር ሲከናወን ቤተሰቦቻቸውና በርካታ የውጭ ሀገርና የሀገር ውስጥ ጋዜጠኞች እንዲሁም ተመልካቾች የተገኙ ሲሆን